እሺ እንዴት ናችሁ? እኔ ዶክተር ቃላብ ጌታቸው እባላለሁ። ስፓይን ሰርጅን ነኝ። ዛሬ በቤቴል ቲቺንግ ጀነራል ሆስፒታል ታማሚያችን የመጡት የህመም ስሜት ሁለቱን እግራቸውን የተሰማቸው እና ረዥም ርቀት መጓዝ ባለመቻላቸው በዚህ ምክንያት ሰፈር ሲያደርጉ ነበር። በሰራንላቸው ምርመራ ኤምአርአያቸው ላይ ኤል4 ኤል5 የሚባለው የወገብ ፓርት ላይ ዲስክ መንሸራተትና የነርቭ መተላለፊያ ቱቦ መጥበብ አግኝተናል። ስለዚህም ኦፕሬሽን እንሰራላቸዋለን። ይህን የምንሰራው በፍሎሮስኮፒ በሚባል ኤክስሬ ማሽን ኤግዛክት ቦታውን ሎካላይዝ በማድረግ ወይም በማወቅ እና ኦፕሬቲንግ ማይክሮስኮፕ የሚባል መሳሪያ በመጠቀም በትንሽ በ3 ሴንቲሜትር የወገብ ላይ በምትደረግ የቆዳ ኢንሲዥን ወይም ክፍተት በዛች ውስጥ ያችን ዲስክ እናወጣለን እና የነርቭ መተላለፊያ ቱቦውን የጠበበውን ፓርት እናስተካክላለን ማለት ነው። አሁን ወደ ሰርጀሪው እንገባለን። እንግዲህ እስከ መጨረሻው ከኛ ጋር ነው። ኦፕሬሽናችን በሰላም ተጠናቋል። ወደ 1 ሰዓት ተኩል ያህል የሚፈጅ ጊዜ ፈጅቶብናል። ምንም አይነት ኢቨንት አልነበረም። በሰላም የተጠናቀቀው። ለዚህ በሽተኛ እንግዲህ ወደ 2 ቀን 3 ቀን እኛ ሆስፒታል ይቆያል። ኦብዘርቭ እናደርገዋለን። ከ3 ቀን በኋላ ደግሞ ወደ ኖርማል አክቲቪቲ መመለስ ይችላል ማለት ነው። ስለዚህ እናንተም በየቤታችሁ እንደዚህ በወገብ ህመም፣ በእግር መደንዘዝ፣ ማቃጠል፣ እግር ህመም፣ በዲስክ መንሸራተት በእነዚህ አይነት ነገሮች እየተሰቃያችሁ ያላችሁ ሰዎች ካላችሁ ወደ እኛ ሆስፒታል በመምጣት ይህን ህክምና ማግኘት ትችላላችሁ ማለት ነው።